ብያቸው ነው የወረዱት። ከመምጣት በፊት ሰላም ማለት ትፈልጋለች። ልብ በሉ። አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። ልብ አድርጉ። የሰጡኝ ምክር ይኸው ነው። በእግዚአብሔርም ዘንድ ያስጠይቃል። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሀሳብ ነው። እናንተ ተዘኖሩ ኮቤትናችሁ እነሱ ስማት ለቤቱ እናንተ አያገባችሁ። ይሄው ፍርድ ቤት ያዘው 97 ነበርክ እንዴ? አንተ 97 ነበርክ? አቋማቸውን መጫን ማስገደድ አልችልም። ቤቱን አሸጠ። ይሄው እየተናገረ የምን ተጽዕኖ ቤቱን አሸጥክ? ለምን ቤቱን ላሸጥከው? ሲምፕሊ ቀርበስ ካሁን ድረስ እናት እያሰደብካት ነው። መናገር እንችላለን። ሄደን መናገር እንችላለን።